ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ድረስ ብለናል። ከናንተ ኮን ዩቲዩብ ቻናላችን ለዚህ ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ መረጃዎች ያጋራናችሁ ቆይታ የምናደርግ ይሆናል። የአውሮፓ ምሽቶች ተመልሰዋል። እንደ ሁሉ ጊዜው ለየት ያሉ ውጤቶች ለየት ያሉ ሁነቶች በየስቴዲየሞቹ ተመለከትንበት ነበር። የምዕራብ ለንደኑ ክለብ ቼልሲ ድልም ቀይ ካርድም ያላጣበት ምሽት ሆኗል። ቼልሲ እስከመችነው ጨዋታዎችን ባረገ ቁጥር ደጋፊዎች በቀይ ካርድ የሚሳቀቁት የሚለው ነገር ባለፉት 4 ጨዋታም በ3ቱ ቀይ ካርድ ተመልክቷል። ቀጣይ ቼልሲ ተጋጣሚ ደግሞ ሊቨርፑል ነው። ስለዚህ ሊቨርፑልን መግጠምለት ማን ተረኛ ይሆናል የሚለው ለቼልሲ ደጋፊዎች ስጋት ቢሆን ብዙም አይገርምም። የምሽቱ ጨዋታ ድንቅ ኩኮሬላ ነበረም። ቼልሲ ድል አድርጓል። ጆዜ ሞሪኒዮ ቡድን የምሽቱን አነጋጋሪ ክስተቶች ለሰማዮቹ ለዓለም ሻምፒዮኖቹ ቼልሲዎች በስፋት የምናደርሶች ይሆናል። የቼልሲ ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። ቼልሲ ድል ያደረገበት ግን እስከመች ቀይ ካርድ የተባለበት ምሽት ነበረ። ትላንትና በቼልሲ በኩል በ18ኛው ደቂቃ ላይ የቤኔፊካው ተጫዋች ሪዮስ በራሱ መረብ ላይ ኳስና መረብን አገናኝቶ 1-0 በሆነ ውጤት ድል ሲያደርጉ በጨዋታው ላይ ግን ኦልሞስት ጨዋታው ሊጠናቀቅ እንግዲህ ሽርፍራፊ ሰከንዶች ሲቀሩት ዦ ፔድሮ በቀይ ካርድ ከሜዳ ወጥቷል። ይህ ነገር ቼልሲ ቤት እስከመች ነው ጨዋታ ባለ ቁጥር ተጫዋች በቀይ ካርድ የሚወጣባቸው የሚለውን ነገር በጥያቄ እንዲያስነሳ ያደረገ ሆኗል። ቼልሲ በተጫወተ ቁጥር ቀይ ካርድ አለ፣ ትላንትናም አለ። በእርግጥ ጨዋታውን የሚቀይር አይነት ቀይ ካርድ አይደለም። ትላንትና ለየት የሚያደርገው ነገር ያ ነው። ግን የቼልሲ የቀይ ካርድ ነገር በጣም አሳሳቢ ሆኗል። ባለፉት 4 ጨዋታ 3ቱ ላይ ቀይ ካርድ አይቷል። ባለፉት 4 ጨዋታ 3ቱ ላይ ቀይ ካርድ ሳይ 2ቱ ላይ ተሸንፏል። ትላንት ምናልባት የተረፈው አልቢትሩ ጨዋታው በቃ ሊል ሲሉ ቀይ ካርድ ማየታቸው ካልሆነ በስተቀር በጣም አሳሳቢ የሚባል ነው። ግን የቼልሲ ደጋፊዎች ይሄን ተከታታይ የቀይ ካርድ ጉዳይ እንዴት አገኛችሁት? መልከታችሁን አድርሱን። የቤኔፊካ አሰልጣኝ ጆዜ ሞሪኒዮ ዘ ስፔሻል ዋን ቡድናቸው ከጨዋታው የሆነ ነገር ማግኘት ይገባው እንደነበረ ገልጿል። ከጨዋታው የሆነ ነገር ማግኘት ይገባን ነበር ያሉት ሞሪኒዮ በእርግጠኝነት እድል ነበረን፣ የሰራናቸው ስህተቶች ናቸው ጎል የሆኑብን፣ ከዛ ውጪ ከጨዋታው አንድ ነገር ማግኘት ነበረብን ብለዋል። አክለውም ጨዋታው ላይ ምንም ጥሩ ብትሆን ሽንፈት ነው፣ ያው ሽንፈት በጣም ያበሳጫል፣ ይህ አይገባንም ነበር ብለዋል። ትላንት በምሽቱ ጨዋታ ላይ ከጆዜ ሞሪኒዮ በካሜራ እይታ ስር ካየናቸው ነገሮች ውስጥ አንደኛው ደጋፊዎችን ለማረጋጋት የሞከሩበት ነበር ቤኔፊካዎችን። ይሄም ቤኔፊካዎች የቀድሞ ተጫዋቻቸው ኤንዞ ፈርናንዴዝ ማዕዘን ምት ሊመታ ሲል ቁሳቁስ እየወረወሩበት ነበር። በዛ ሰዓት ላይ ለማረጋጋት ጥረት አድርገው ነበር ደጋፊዎችን። ከዛ ውጭ ግን የእሳቸው የሜዳ ላይ ትርኢቶች እንደነበሩ ነው። በሜዳው ጠርዝ ላይ ሆነው የተለያዩ ምልክቶችን ሲያሳዩ ነበር። ያው ካሜራዎች ደጋግመው ጆዜ ሞሪኒዮ ዘ ስፔሻል ዋን ላይ ትኩረት ሲያደርጉባቸው ነበር። በ10 ተጫዋች ማሸነፋችን መሻሻላችንን ያሳያል ብለዋል። 97ኛው ደቂቃ ላይ ግን ዦ ፔድሮ በቀይ ካርድ ወጣው። እንዳጠቃላይ ኦልሞስት ጨዋታው አልቋል ማለት ይቻላል። ግን እሳቸው በ10 ተጫዋች ማሸነፋችን መሻሻላችን ያሳያል ብለዋል። የሰማዮቹ አሰልጣኝ ኤንዞ ማሬስካም አሌያንድሮ ጋርናቾ በትላንትናው ጨዋታ ያሳየው ብቃት እጅግ በጣም አስደስቶኛል ብለዋል። አሌያንድሮ ጋርናቾ በጣም ጥሩ ነበር ያሉት ማሬስካ ከኳስ ጋር ብቻ ሳይሆን በመከላከሉ ረገድ በጣም አስደስቶኛል ብለው በምሽቱ ጨዋታም የቡድኑ የክረምት አዲስ ፈራሚን አወድሷል። 1-1 የነበረውም ጨዋታን የማሸነፍ ንጻሬ በተቃራኒ ፍጹም ቅጣት ምት ውስጥ ያረጋቸው እንቅስቃሴዎች በተለይም ግብ ለማስቆጠር የነበረን ሂደት ላይ የነበረው ሚና በጣም ትልቅ ነበር ብለዋል። በብዙ አወድሰውታል ተጫዋቻቸውን። ከዛ ውጪ ግን እሳቸው የተቹትና የወረፉት የጆዋ ፔድሮን ቀይ ካርድ በተመለከተ ስለ ጆዋ ፔድሮ ቀይ ካርድ ያነሱት አሰልጣኙ ጥሩ ነገር እየተሻሻለን መሆኑን ያየ ነው፣ በ10 ተጫዋች አሸንፈናል ብለዋል። ጆዋ ፔድሮ ሁለተኛ የማስጠንቀቂያ ካርድ ሲመለከት ተጫዋቹ በጭራሽ አልነካውም ነበር ብለው ማስተባበያ ሰጥተዋል። 97ኛው ደቂቃ ላይ በቀይ ካርድ ከወጣባቸው በኋላ በ10 ተጫዋች ማሸነፋችን መሻሻላችንን ያሳያል ብለዋል። ቼልሲ ባለፉት 4 ጨዋታ ከዩናይትድ ጋር ሳንቼዝ ቀይ ካርድ አየ፣ ተሸነፉ። ከሊንኮን ጋር ከታችኛው ዲቪዥን ካለ ቡድን ጋር ተጫወቱ። በካራባኦ ካፕ ድል አደረጉ፣ ቀይ ካርድ አላዩም። ከዛ ቀጥሎ የፕሪሚየር ሊግ ጨዋታ ከብራይተን ጋር ተጫወቱ። ቻሎባ በቀይ ካርድ ወጣ፣ ተሸነፉ። ትላንትና ዦ ፔድሮ ከቤኔፊካ ጋር ተረኛው ነበረ።
ያልተሸነፉት 97ኛው ደቂቃ ቀይ ካርድ ስለወጣ ሊሆን ይችላል እያሉ ነው በርካቶች። ማሬስካ ግን ተሻሽለን ነው ብለዋል። በጨዋታው ላይ የጨዋታው ኮከብ ተብሎ የተመረጠው ማርክ ኮኮሬላ ነው። በጨዋታው አስደናቂ የጨዋታ አፈጻጸም ብቃት አሳይቷል በሚል 1-0 ድል ባረጉበት ጨዋታ ቼልሲዎች የጨዋታ ኮከብ ተብለዋል። በምሽቱ ግን በብዙ ነገር አንደኛ የነበረው ሞይሰስ ካይሴዶ ነው። ላብነት ያክል በርካታ የ1-1 ግንኙነት ያሸነፈ 10 እሱ ነው። በርካታ ኳሶችን ሶስተኛ የሜዳ ክፍል ላይ ይዞ የገባው እሱ ነው 9። በርካታ ታክሎችን የወረደው እሱ ነው 8። በርካታ የግብ ዕድሎችን የፈጠረው እሱ ነው 2። በርካታ ኳሶችን ያቋረጠ 2። ይህ ሁላ ቁጥር በአንድ አማካይ ስፍራ ተጫዋች በሞይሰስ ካይሴዶ የተያዘ ነው። ምናልባት ቼልሲዎች ያን ያወጡበትን ገንዘብ አሁን በደንብ እያካካሰላቸው የመጣ ይመስላል። ተጫዋቹ ትላንትና ድንቅ ብቃቱን ነበር ያሳየው። እንደ አጠቃላይ ጨዋታውን በቁጥር እንግለጸው ከኦፕታ ላይ ወስደን ቼልሲ 1-0 አሸነፈ። ግብ የማስቆጠር ንጻሬ ቼልሲ 0.93 በቤኔፊካ በኩል 0.86 ነው። ልሞስት ሁለቱም አንዳንድ ግብ ማግኘት ይችሉ ነበር እንደማለት ነው። ሙከራን ካየነ ቤኔፊካ 9 ሞከሩ፣ ቼልሲ 8። ኢላማውን የጠበቀ ሙከራ ቤኔፊካም 3 ቼልሲም 3። በኳስ ቁጥጥር 56% ቼልሲም 44% ቤኔፊካ ነበረ። ጨዋታውን በቁጥር ከተነተን ነው ተቀራራቢ የሚመስል ነገር ነበረው። ለማንኛውም ቼልሲ የምሽቱን ጨዋታ ድል አድርጓል። የምሽቱን ለየት ያሉ ሁነቶች በስፋት ዳሰን ለእናንተ ውድ አድማጮቻችን በሚመጠን መልኩ አሰናርተን ያቀረብንላችሁ የዕለተ ረቡዕ ማለዳ ስፖርታዊ ጥንቅራችን ይህን ይመስላል። ጥቂት ደቂቃዎችን ብቻ ቆይታ ማድረግ ይኖርባችኋል። ከዛ ተመልሰን እንገናኛለን። ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ክለቦቻችሁ ጨዋታ ካረጉስ እንዴት ነበረ? በቀጣይ የሊግ ጨዋታ ይመለሳሉ ከአርብ ጀምሮ። ምን መሻሻል አለበት በየቡድኖቻችሁ የሚለውን አጋሩን። አንተ ውድ አድማጮቻችን የሮብ ማለዳ ጥንቅራችን አበቃ።